ተነስተኒ ፖሊስ ጣቢያ ሄሎ ፖሊስ አረ እዚህ ጋር የሆኑ ሴቶች ራቁታቸውን እየጨፈሩ ነው ማለት ራቁታቸው ምንም ነገር አላደረጉ አረ ምንም ነገር ሳይለብሱ ያው እየጨፈሩ ነው በቃ መጣ አሁን መጣ አንቺ ሸረበሽ ይታል እነዛ ልብስ ለብሰው ይሄ ፍቃድ ይባርከው ልጅ ነው ልብሳቸውን እንዲለብሱ ያደረጋቸው አንተ ሴቶችን ያለበስካቸው አሁን እኔ ሊሳፈ ይበጠብጡ ነበር ራቁታቸውን እኔ ልብስ አለበስኳቸው ምን አደረኳት እንዴት እንደዚህ ታርጋላችሁ ምንድነው አባዬ ልጅ አይደል ይቅርታ አድርግልኝ እንጂ ዝበል ጭራሽሩና መርፌ ሆናችሁ ሊያዛችሁ አባዬ ሰይጣን አሳሱ ነው ይሮድዛ እኔ ልጅቷን በጣም ነው የምወዳት ነፍሴ እስኪንገበገብ ልቀበት ጭራሽ እዚህም ልደግም ነው ባለጌዎች አሁን ቶሎ ንሳግቡ ደግሞ ንሳ ላይ እንደማይዋሽ ታውቃላችሁ ስንቴ ነው ያደረጋችሁት አንዴ ነው ያደረግነው ሁለቴ ነው ያደረግነው ምንድነው አንተ እንደደለ እንዲያደረግነው ዝም በይ አንዴ እንደግማለን ሰላም ዶክተር አይ እንደምን ነሽ ራሴን በጣም እያመመኝ ነው ራስሽን ነው የሚያምሽ ቆየብሽ ከጀመረሽ ትናንትና ወዲያ በቃ በጣም ጥሩ አሁን ልብስሽን አውልቂና እዛ ጋር ተኝ እዛ ጋር ተኝ መጣሁ አሁን ይሻልሻል እንዴ ይሄ ዶክተር ዝጌ በረፈ ልጅ አይታታል አዎ አይቻታለሁ ወዴት ሄደች የራስ ምታት ኪኒን ሰጥቻት ተሽሏት ሸኛዋት ምን አባህንን ሳገባህ አንተ የሸርሙጣ አናገባው ዘርገና እደጅደሎ አናገባው ዘርገና እደጅደሎ አናገባው ዘርገና የማን ልጅ ታውቁ ሰላሳ ዓመት አልፎታል እና አንቺ ለምሳሌ ልጅ እንደዚህ ቆንጆ ሆኖ እርጉዝ ነች እኮ አስረግዣታለሁ ደግሞ 5 ዓመት ሆነ እያሉ ያስወራሉ እና 30 ዓመት ሆኖት እያስከረች ነገረች እየገረዘቻት እና ጥሎሽ ማይጣለ መቼ ነው የምጥለው እኔ እንግዲህ የምጥለው ሰውዬ ካለው ያስቆይ ይላሉ ቀይ ምንጣፍ እነዚህ ከዚህ ከበሩ ውስጥ አንጠፋችሁ ጤጤማ ካነሰነሰ አልገባ አራና በቃ ካበንት ተነስተኝ ሳታደጋ ሄሎ ሳታደጋ ቤቴ እየተቃጠለ ነው ቤትሽ የት አካባቢ ነው 04 ቀበሌ ነው ባካችሁ ቤቴ እየተቃጠለ ነው ቶሎ ድረሱልኝ እሺ ሙሉ ስምሽን ንገሪ ቤቴ ላይ ማሰፋዳና ደስ ይላል መጣን ደስ ይላል ኤክስ ነቻ ና እናድናት ምንድነው አረጋውና መኪናው አይደል እንዴ ቶሎ ሄደን እናጥፋላት እንጂ ሳቱ ሰማዩ ለኔ እንደዚህ መፈታታ የሚባል ነገር አይመችም እስቲ በዛሬ ደስ ታውቃለህ አረጋ ፈታ ብለን ሄደን ማጥፋት እንችላለን አሁን ግን ቡና እንጠጣ ያልክ እና ቡና ሄደን ጠጥተን እንምጣ የምን ቡና ነው የምታወራና እና መኪናው ውስጥ ግባና ሄደን እናጥፋላት ነው እኮ የምልከው ፈተፈተና አድርገን ነው እንጂ ቤቱ እኮ ነደደ እኮ በቃ እንደዚህ ነገር አይመችም ይሁን ረጋ ብለን ነው እንዳትለው ምንድን ነው 70% አደጋ በምን እንደፈጠረ ታውቃለህ በእሳት አደጋ ነው አይደለም በመኪና አደጋ ጋሽዬ እንደምን ነህ ሰላም ነው በእናትህ